ትርጉም እንኳን አይደለም እኔ ቃል በራሱ ቃል አይኖረውም። ሳሚ በእውነት እጅግ አድርገን እናመሰግናለን። ጥበብህን አይንጠቅስ። ወደ ቅኝቱ ስንሄድ እንግዲህ የመጀመሪያ ነው ተብሏል። ግን ይሄ በጭራሽ በጣም የሚያስደንቅ ነገር ነው፣ ከኛ አቅም በላይ ነው እና ባህሩ እጅግ በጣም አድርገን እናመሰግናለን። የሚገርመው ታውቃላችሁ፣ ባህሩ የአውራምባ ልጅ ነው፣ የአውራምባ ተወላጅ ነው እና እኔ ግን ትንሽ አስከፍቶኛል ባህሩ ባቀረበው ዙሪያ። ምን መሰላችሁ? ሁላችንም በተለይ ደግሞ የኛ ክፍል ተማሪዎች የሶስተኛ ዓመት የጋዜጠኝነትና ስነ ተግባቦት ትምህርት ክፍል ተማሪዎች የባህሩን ሰርግ እየጠበቅን ነው። ትንሽ ድንኳን መስበር የተከለከለ መሆኑ ሰርግ አለመደገሱ ድንኳን ከመስበር ጋር ምናልባት ግን ልጅቷ ከአውራምባ ካልሆነች አይ የሰጋው ዘርሽ ዳንተ ነው። አንተ ያለን ተሳትፎ ስለማውቅ እና ፕሮግራማችን አሁንም ይቀጥላል። እውነት ነው። እንግዲህ ስለ እያንዳንዱ ፕሮግራም በጣም በሚገርም ሁኔታ ገልጸናል። የባህሩን ፕሮግራም እንዳልሽው የመጀመሪያ ሳይሆን ከብዙ ፕሮግራሞች ማለት ተጨምቆ የመጨረሻ ነው። ስለዚህ በአሪፍ አቅርቦ ተብሎ እናቀረበ አድርጎ ነው ያቀረበው። ሌሎቹ ፕሮግራሞች እንግዳችንን ዛሬ እንደተባለው ብዙ የተማርንባት እንግዳ ናት። በተለይ ደግሞ ከእሷን በዘለለ ደግሞ አቅራቢያውን ደግሞ በጥሩ ሁኔታ መድረኩን ተቆጣጥረው ነበረ። ስለዚህ አቅራቢያችንን እንግዳችንን ማክበር ስለመጣች እጅግ አድርገን እናመሰግናለን። ከዛ በተረፈ ሳሚ ደግሞ እስከዛሬ ከነበሩት የመድረክ ወጎቹ የሰከነ ወገኛ የሆነ ወግ ያቀረበ። ይህንን ካለ እንግዲህ ቀጣይ ፕሮግራሞችን መጠቆም ይኖርናል። ስለዚህ ቀጣይ ፕሮግራሞቻችን የሚሆኑት የሙዚቃ ፕሮግራም ይኖረናል። ሙዚቃውን ደግሞ የሚያቀርብልን ወንዴ ነው። ከዛ በተጨማሪ ዝክረሰብ የተሰኘ ፕሮግራም አለ። የዛሬ ዝክረሰብ ፕሮግራም አቅራቢያችን ደግሞ ከዚህ ቀደም ጥሩ የጽሁፍ ካርቶች ያሳየን የነበረው ዮናታን ዳኝ ነው። ዛሬም ስለ አንድ ሰው ያቀርብልናል። ፍንጭ ለመስጠት ግን በእርግጥ በኋላ ቀረ ሊለው ይችላል። እኔ ነኝ ፍንጭ መስጠት የነበረብኝ፣ አንተ ነው ቤት ልባል እችላለሁ። ግን በተለይ ሚስላንቺ ደግሞ የበለጠ የምትወዱ ሰው ይመስለኛል። ሙዚቃው እንዳልኩት ሰምቻለሁ። ስለዚህ አንድ ሙዚቀኛ ነው ዛሬ የሚያቀርብልን በዝክረሰብ ፕሮግራማችን። ከዛ በተጨማሪ ወደ ግጥም እንመጣለን። ሀበሻዊት የተሰኘች ገጣሚ እዚህ መድረክ ላይ በመምጣት